ይሄው ወዳጄ አንድ ነገር ልንገር። አብዛኛው ሰው ህይወቱ የማይቀየረው በችሎታ ማነስ ሳይሆን በዚህ አንድ ስህተት ምክንያት ነው። ሁል ጊዜ አንድስ ነገር ለመጀመር ትክክለኛውን ጊዜ አትጠብቅ። ነገ ጀምራለሁ፣ ሰኞ ይሁን፣ ገንዘብ ሳገኝ ጀምራለሁ ትላለህ። ይህ ግን ስህተት ነው። ነገር ግን እውነቱ ምን እንደሆነ ታውቃለህ? ትክክለኛ ጊዜ የሚባል ነገር ፈጽሞ የለም። ጊዜውን ትክክለኛ የምታደርገው አንተ ራስህ ዛሬ መጀመር ብቻ ነው። በየቀኑ የምታጠፋቸው አነስተኛ ሰዓታት ከጥቂት ዓመታት በኋላ ሙሉ በሙሉ ህይወትህ ሊቀይሩ ይችላሉ። ነገር ግን ነገ ጀምራለሁ በሚል ሰበብ ያጣሃቸው ዓመታት ደግሞ በጭራሽ አይመለሱም። ስለዚህ ዛሬውኑ ወስን። ፍጹም ለመሆን አትጠብቅ። ብቻ አሁን ካለህበት ቦታ የመጀመሪያውን እርምጃ ውሰድ። ገባህ? ዛሬ ለመጀመር የወሰንከው አዲስ ነገር ምንድነው? በኮሜንት ላይ ጻፍልኝ። ለተጨማሪ አነቃቂ ቪዲዮዎች ደግሞ ፎሎ ማድረጋችሁን እንዳትረሱ። አካውንቴ በጣም ስለተመታ በተቻላችሁ መጠን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉልኝ በአክብሮት ጠይቃለሁ።